አባታችን በተወለዱባት ቤት አልኖሩም። እናት አባታቸውን የዘመድ ስጋቸውን አላዩአቸው፣ በበረሃ ብቻቸውን ኖሩ እንጂ። ነገር ግን ሰማያውያን ሁሉ ወዳጆቻቸው ሆኑ። እመቤታችን ወዳጄ ትለዋለች። ነቢያት፣ ሐዋርያት ወገኖቼ ይሏቸዋል። መላእክት ወዳጃችን እያሉ በክብራቸው ያቅፏቸው። የአባታችን መዓዛቸው ጫካውን ይመላ ነበር። በመንፈስ ቅዱስ ወደ ፈለጉት ቦታ በፍጥነት እንደ ወፍ ይበራሉ። ስለተሰጣቸው ጸጋ የበረሃ እንስሳ ሁሉ ያገለግሏቸዋል። አባታችን ሁልጊዜ እንዲህ ይሉ ነበር። የሚጣፍጥ ምግብን መውደድ ኃጢአት ያመጣል፣ ሞትን ያስከትላል። ክንፍ ያላቸው የሰማይ ወፎች እንኳን በመብል ምክንያት ይጠመዳሉ። ምግብ በመሻት ከምድር ላይ ይወድቃሉ፣ በወጥመድ ውስጥ ይያዛሉ። የሰው ልጅም ምግብን በመውደድ በኃጢአት ይወድቃልና እኔስ ለሰውነቴ ምግብና መጠጥን አልፈልግም፣ ልብስም አልሻም። ራቁቴን ከእናቴ ማዕፀን እንደመጣው እንዲሁ ራቁቴን ወደ መቃብር እመለሳለሁ እንጂ ከዚህ ከኃላፊ ዓለም በሞት በተለየው ጊዜ መጠጥንና ልብስን ማን ያስከትልልኛል አሉ። ዳግመኛም ሰው ሊደርስ በማይችልበት በረሃ እኖራለሁ። ነጣቂ ተኩሎችና አራዊቶች ባሉበት እነሱ እንዲበሉኝ ስጋዬን እጥላለሁ። ዳዊት በመዝሙሩ የጻድቃን ስጋቸው ለዱር አራዊት ነው እንዳለ እኔ ክፉ አውሬዎች፣ ተናዳፊ እባቦችና ዘንዶች ወዳሉበት እገባለሁ፣ ምግብ እሆናቸው ዘንድ እወዳለሁ በማለት አባታችን ራሳቸውን ለሞት አሳልፈው ይሰጡ ነበር። ነገር ግን አራዊቱ ሁሉ እየሰገዱላቸው ይገዙላቸው፣ ከእግራቸው በታች ይተኙ ነበር። ለጸሎት እንደሚታዘዝ ደቀ መዝሙር ይታዘዙላቸው ነበር። ለጸሎት በሚቆሙ ጊዜ አብሯቸው ይቆማሉ፣ በፊታቸውም ይጫወታሉ።